Welcome everybody. ሰላም ታላችሁ በደንብ ላስተዋወቃችሁ ነው ትምህርቱ ማለት ነው። ስለዚህ ስለ present simple እና present continuous tense ከማወዳደራችን በፊት መጀመሪያ እያንዳንዳቸውን በትንሽ መንገድ እናያለን። ምን ማለት ናቸው? የመጀመሪያ የምናየው present simple። present simple መቼ እንጠቀመዋለን የሚለው ነገር ነው ወሳኝ። መቼ እንጠቀመው? የመጀመሪያው የምንጠቀምበት ቦታ ላይ things we do regularly ወይ ደግሞ ደጋግመን የምናደርጋቸው ሀቢቶቻችንን ለመናገር ወይም ሀቢት ብለን የምንጠራ ለመናገር ስንፈልግ ምንን ፕሬዘንት ሲምፕል። ሁለተኛ ላይ ደግሞ የምናገኘው ፋክት፣ ሁሌም እውነት የሆኑ ነገሮችን ለመናገር ፋክት things are always true። ይሄ ነገር በደንብ ይለይ። ሁሌም እውነት የሆኑ ነገሮችን ለመናገር ከፈለጋችሁ ለምሳሌ ፀሐይ በመሬት ዙሪያ ትዞራለች፣ ወተት ነጭ ነው ምናምን እንደዚህ ያለ ውሃ በመቶ ዲግሪ ሲፈላ ምናምን የሚባሉ እውነት የሆኑ ነገሮች እነሱ ሁሌ ለመግለጽ ስንፈልግ ሲምፕል ፕሬዘንቴሽን። ሶስተኛ ላይ የምናገኘው ጀነራል ሲቹዌሽን የምንላቸው ምንድን ናቸው? አጠቃላይ የሆኑ ነገሮች አሉ እንዳጠቃላይ የምታደርጉ ላይክ ፕሪፈረንሳችሁ ምርጫችሁን ለመናገር በቋሚነት የምታደርጓቸው ስትፈልጉ ሲምፕል ፕሬዘንቴሽን እንጠቀም። ሲምፕል ፕሬዘንቴሽን እንደዚህ የምንጠቀመው ከሆነ እንዴት ነው መመስረት የምንችለው የሚለው ነገር እንመልከት። ስትራክቸር ምን ይመስላል? ስትራክቸሩን በምንመለከትበት ጊዜ ሁለት አይነት ነገሮችን እናያለን። የመጀመሪያው ምን መሰላል? ሳብጀክታችን አይ ወይም ዩ ወይም ዊ ወይም ዘይ በሚሆንበት ጊዜ ፕላስ ምን እናደርጋለን? ቨርብ እናደርጋለን። ይሄኛው የመጀመሪያው ነው ማለት ነው። ሁለተኛው ደግሞ ሳብጀክታችን ሺ ወይም ሂ ወይም ኢት ከሆነ ምን እናደርጋለን? ቨርቡ ላይ ቨርብ ፕላስ ኤስ ወይም ምን ኢኤስ ወይም ደግሞ አይ ኢኤስ የሚባሉትን እናስቀምጣለን ማለት። this is the structure። ይሄ ስትራክቸሩ ቤዚክ የሚባል ነገር እስኪ በኤግዛምፕል እንየው እንድንረዳው። መጀመሪያ ላይ ቅድም ምን ብለናል? ሀቢት ለመናገር ስንፈልግ እንጠቀመዋለን ብለን አውርተን ነበር አይደለ? ሀቢት ከምንላቸው ለምሳሌ በየቀኑ ስራ ሄዳለሁ በሉኝ። በየቀኑ ስራ ሄዳለሁ በሉኝ። እየጠበኳችሁ ነው። ከሞን ጋይስ። ኦልራይት። ስለዚህ ምን ትኛላችሁ? I go to work every day አላችሁኝ። ትክክላችሁ ማለት I go to work every day። እዚህ ጋር ምን አደረግን? መጀመሪያ ላይ ምን አስቀመጥን? ሳብጀክታችን አይን አስቀመጥን አይደለ? ከዛም በኋላ ምን ቨርብ። ይሄንን ብቻ እዩልኝ። ይሄኛው አንድ ነው። ሌላ ሀቢት ለምሳሌ እሷ ሁሌ ጧት ቡና ትጠጣለች በሉኝ እስኪ። አሁን እሷ ነው የምትይኝ። እሷ ምን ታደርጋለች? ቡና ትጠጣለች። እሺ ምን ትሉኛላችሁ ማለት ሺ መጠጣት ምንድነው? ድሪንክስ ሺ ድሪንክስ ኤቭሪ ሞርኒንግ ካልኩኝ ሁሌም ጧት ምን ቡና ትጠጣለች እያልኩ እየተናገርኩ። አሁን ልብ እንድትሉልኝ የምፈልጋት ነገር አለች እዚህ ጋር። ምንድናት? ድሪንክስ ነው ያልኩት። ድሪንክስ። ለምን ድሪንክስ አልኩ? ምክንያቱም ሺ ሂ ኢት ከሆነ ምን እንጨምራለን ብለናል? ቅድም ምን እንጨምራለን ብለናል? ኤስን ወይም ኢኤስን ወይም አይኢኤስን እንጨምራለን ስላለን ማለት ነው። እዚህ ጋር ደግሞ በደንብ ግልጽ ላድርግላ። እዚህ ጋር ኤስ አለ፣ ኢኤስ አለ፣ አይኤስ አለ አይደለ? መቼ ነው ኤስን መቼ ነው አይኤስን የምንጨምረው ብላችሁ ከጠየቃችሁ ደግሞ ይሄ ነው እንትን። ኢኤስን የምትጨምሩት መቼ መሰላችሁ? ቨርባችሁ መጨረሻው ምን ከሆነ ኤስኤስ፣ ኤስኤች፣ ሲኤች፣ ኤክስ እና ኦ በሚሆንበት ጊዜ መጨረሻው ኢኤስ እንጨምራለን። ኤግዛምፕል ላሳያችሁ። ለምሳሌ ዋሽ ማጠብ አይደለ? መጨረሻው ምንድን ነው? ኤስኤች ነው። ስለዚህ ምን እንጨምርበታለን? ዋሽስ እንላለን። ዋሽስ ኢኤስ። ለምሳሌ እሷ ታጥባለች ለማለት ከፈለኩኝ ምን ላለው? ሺ ዋሽስ her clothes ማለት ይችላለሁ። she washes her car ማለት ይችላል። ስለዚህ እሷ ታጥባለች እያልኩ ነው። ሌላ አንድ ልጨምርላችሁ። ለምሳሌ ዋች መጨረሻው ምንድነው? ሲኤች ከሆነ ደግሞ ዋች ስንል ምንድነው የምንጨምረው? ኢኤስ እንጨምራለን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? እሱ በየቀኑ ፊልም ያያል ማለት ብንፈልግ ምን እንላለን? እስኪ በሉኝ እናንተ። ኦልራይት። ስለዚህ ምን እንላለን ማለት ነው? he watches አሁን ኢኤስ ጨምራለሁ ማለት he watches movies every day እላለሁ ማለት በየቀኑ ምን ፊልም ያያል እያልኩ እየተናገርኩ። በዚህ መሰረት ኢኤስን ትችላችሁ ማለት ነው። ሌላ ደግሞ ቀጥሎ የምናገኛት ምንድናት? መቼ ነው አይኢኤስን የምንጨምረው? አይኢኤስ ደግሞ የምንጨምረው አይኢኤስን መቼ እንደምንጨምር ደግሞ ልንገራችሁ። አይኤስን የምንጨምሩት ምኑ ቨርባችን መጨረሻው በምን ካለቀ? በዋይ ካለቀ። ለምሳሌ ስተዲ የሚለውን ስትመለከቱ መጨረሻው ዋይ ነው አይደለ? ስለዚህ ስተዲ ስትሉ
ዋይን ታጠፉና ኢኤስ ጨምራላችሁ ስተዲስ። ለምሳሌ እሷ እንግሊዝኛ ታጠናለች ለማለት ከፈለኩ እንዴት እላለሁ? Can you try? All right. So she studies goes. She studies English. እሷ እንግሊዝኛ ታጠናለች። good. ይሄን ይሄልኝ። ነገር ግን ሁሌም አይደለም። እሺ መጨረሻ ዋይ ሲሆን ሁሌም አይደለም አይኤስ የምንጨምረው። አንዳንዴ ለምሳሌ ፕሌይ ላይ ኤስ ብቻ ነው የምንጨምረው። ፕሌይስ ለምን ካላችሁኝ ከዋይ በፊት ያለችው ቫውል ከሆነች ዝም ብለን ኤስ ብቻ ነው የምንጨምረው። ቫውል የምንላቸውን ታውቋቸዋላችሁ? እነዚህ ማለት ናቸው። ኤ ኢ አይ ኦ ዩ እንደዚህ ከሆኑ መጨረሻ ከዋይ በፊት ያለችው ከነዚህ ከአምስቱ ውስጥ ከሆኑ ጀስት ዝም ብላችሁ ምን ትጨምራላችሁ? ኤስን ብቻ ትጨምራላችሁ ማለት ነው። ሶ በዚህ በደንብ የተብራራ ብዙ ኤግዛምፕል የተሰራበት ቪዲዮ ሰርችላችኋል። እዚህ ጋር የምታገኙት ሊንክ ብትነኳት ቪዲዮ ሲያልቅ ሊንኳን መንካት ትችላለህ፣ ወይ ደግሞ ይሄ ቪዲዮ እንዳለቀ መጨረሻ ላይ አስቀምጥላችኋለሁ ማለት ነው። ኤክሰለንት። በዚህ መሰረት መጠቀም ትችላላችሁ ማለት ነው። ሌላ ደግሞ ቅድም ወደ ኤግዛምፕላችን እንመለስና ፋክቶችን ለመናገር ብዬ ነበር አይደለ? ፋክት ምንላቸው ፋክት ውስጥ ለምሳሌ ፀሐይ በምስራቅ ትወጣለች በሉኝ እስኪ። ፀሐይ በምስራቅ ትወጣለች በሉኝ። ኤክሰለንት። the sun rises ትልኛላችሁ። the sun rises in the east ካላችሁ ፀሐይ በምስራቅ ትወጣለች እያላችሁ ያላችሁት ማለት ነው። very nice. another example general situation ብዬ ነበር። ለምሳሌ አዲስ አበባ ነው የምኖረው በሉኝ እስኪ። actually የት እንደምትኖሩ እስኪ ኮሜንት ሴክሽን ላይ ጻፉልኝና ከዛ በኋላ ለሆነ ሰው ይኸው ነገር አደርግለት እጠብቃችኋለሁ። የጻፋችሁ ነው ከየት አገር እንደሆናችሁ ብቻ ጻፉልኝ ማለት ሰርፕራይዝ ሊኖራችሁ ይችላል። who knows ማን ያውቃል? alright so አዲስ አበባ ነው የምኖረው እኔ ስል እንዴት እላለሁ? I live in አበባ። ሁሌም የሀገር ስም የከተማ ስም የሰው ስም ስትጽፉ ምን ማድረግ አለባችሁ? የመጀመሪያው ሌተር ካፒታል መሆን እንዳትረሱ። very nice. let's go the next one. አሁን ደግሞ የምናገኘው present continuous ነው። present continuous tense ምንድን ነው የሚያገለግለው? ምን ለማድረግ ነው የምንፈልገው የሚለው ነገር እንዲህ የመጀመሪያና ዋነኛ ጥቅሙ የpresent continuous tense ምንን ለመግለጽ ነው? things happening now አሁን ላይ እየተደረገ ያለ ነገር ለመናገር ስንፈልግ present continuous እንጠቀማለን። በቀላሉ ላስረዳችሁ በአማርኛ እንደምን ደግሜ እላችኋለሁ። አይ ሁሌም ነው የምላችሁ ለሁሉም ተማሪዎች እየመጣሁ ነው፣ እየሄድኩ ነው፣ እየተጫወትኩ ነው ለማለት ስትፈልጉ ምን ተጠቀማላችሁ? present continuous tense ትጠቀማላችሁ ማለት ነው። አንደኛ ጥቅሙ ይሄኛው ነው። ሁለተኛ ጥቅሙ ደግሞ በጊዜያዊነት የምታረጉትን ነገር ለመናገር temporary action ጊዜያዊ ተግባራቶች ቋሚ ያልሆኑ ነገሮችን ለመናገር ስንፈልግ እንጠቀመዋለን ማለት ነው። ሶ ስትራክቸሩ ምን ይመስላል? ሶ ስትራክቸሩ ስንመለከት መጀመሪያ ላይ ምን ታስቀምጣላችሁ? ሳብጀክት ከዛን ቨርብ ቱ ቢዎችን እነማን ናቸው? am ወይም is ወይም are ታስቀምጣላችሁ ፕላስ verb ing. it's very simple. for example if you're talking about yourself ስለእናንተ የምታወሩ ከሆነ ምንድነው የምትሉኝ ማለት ነው? I am ብላችሁ ከዛም በኋላ ድርጊቱ ላይ ምን አይንጭ መጨመር ብቻ ነው ማለት ነው። እያረጋችሁ ያላችሁት ነገር ላይ አይንጭ መጨመር። alright እስኪ በኤግዛምፕል እንመልከት። ለምሳሌ እኔ አሁን እናንተ ምን እያረኩ ነው? እያስተማርኳችሁ ነው። እያስተማርኩ ነው ስል ምን እላለሁ? I am teaching እላለሁ። እሷ ለማለት ከፈለኩ እሷ እያነበበች ነው ማለት ከፈለኩኝ ምን እላለሁ? she is reading እሷ እያነበበች ነው እያልኩ እየተናገርኩ ነው ያለሁት ማለት። ይሄ አሁን ላይ እያደረጋችሁ ያለው ነገር ለመግለጽ ፈልጉ ነው። እስኪ እናንተ አሁን ምን እያደረጋችሁ ነው? እኔን እያያችሁ ነው አይደለ? እስኪ አንተን እያየንህ ነው በሉኝ፣ ወይም ደግሞ እየተማርን ነው በሉኝ። come on guys you gotta do this. very nice. ኮሜንት ላይ እንገናኛለን። ስተካለ እዛው አረማችኋለሁ፣ ምንም ችግር የለም። ቅድም ደግሞ ሌላ ምን ብያችሁ ነበር? ጊዜያዊ የሆኑ ነገሮችን ለመናገር ስንፈልግ ለምሳሌ እንደዚህ ካልኩኝ ምን ማለት ነው? working in ሐዋሳ this ካልኩኝ በቃ ለዚህ ወር የት እየሰራ ነው? ሐዋሳ እየሰራ ነው እያልኩ እየተናገርኩ ሶ ይሄ የሚያሳየው ምንድን መሰላችሁ? ጊዜያዊ እንደሆነ እያሳየልን ነው። ጊዜያዊ የሆነ ነገር ለመናገር ስትፈልጉ ምን ተጠቀማላችሁ? present continuous tense አላችሁ ማለት ነው። እሺ አሁን ላይክ ለሁለቱም ከዚህ በፊት የሰሯቸው ቪዲዮዎች አሉ ብያቸዋለሁ። present continuousም ሰፋ አድርጌ present simpleም ሰፋ አድርጌ እነሱን ከቪዲዮ መጨረሻ ታገኛላችሁ። አሁን ግን ዋናው ዓላማችን ምንድነው? እነዚህን ማወዳደር ነው። እስኪ እናወዳድራለን። የመጀመሪያው simple difference እንመልከት። present simple
ፕሬዘንት ሲምፕል ምን ነው የሚያሳየው? ኦልዌይስ የሚል ነገር ያሳየናል። ብዙ ጊዜ ኦልዌይስ ወይም የሚደጋገም ነገር ሁሌም የምናደርገውን ነገር ለመግለጽ ስንፈልግ ነው ምንን ፕሬዘንት ሲምፕል የምንጠቀም። ወይራስ ፕሬዘንት ኮንቲኒየስን ግን ፕሬዘንት ኮንቲኒየስ የሚያሳየን ናው የሚል ነገር ነው። ምን አሁን የሚል ነገር ያሳየናል ማለት ነው። ይቺ ቬሪ ሲምፕል እና ክሊር የሆነች ናት። ፕሬዘንት ሲምፕል ኦልዌይስ የሚል ነገር ያሳየናል፣ የሚደጋገም። ፕሬዘንት ኮንቲኒየስ ደግሞ አሁን የምናደርገውን ነገር ያሳየናል ማለት ነው። ኦልራይት ሌላስ ኮምፔር እናርጋቸው። ሁለት አረፍተ ነገር ልስጣችሁ። ለምሳሌ I teach English ስልና I am teaching English ስል ምን እያልኩ ነው? ኦልራይት አሁን ይሄ ነው በቃ ዋናው መረዳታችሁ። I teach English ስል እንግሊዘኛ አስተምራለሁ እያልኩ ነው፣ ወይም ደግሞ እንግሊዘኛ ስራዬ ነው እያልኩ ነው። ማስተማር ገባችኋል? በቃ እኔ እንግሊዘኛ አስተምራለሁ እያልኩ ነው። ግን I am teaching English ስል እኔ ምን እያልኩ ነው? አሁን እንግሊዘኛ እያስተማርኩ ነው እያልኩ እየተናገርኩ። አሁን ምን እያደረኩ? እንግሊዘኛ እያስተማርኩ ነው እያልኩ እየተናገርኩ። እስኪ ሌላ ደግሞ ምሳሌ እንደዚህ ስላችሁ ሺ ዋች ካልኩና ናው ካልኩኝ ምንድነው ልዩነት? አሁን የመጀመሪያው ምንድነው? በምን የተሰራ ነው? የመጀመሪያው ቴንሱ ምን አይነት ነው? የመጀመሪያው ቴንስ ምን ይባላል? አሁን ያየነው ማለት ነው ፕሬዘንት ሲምፕል ነው የመጀመሪያው። ሁለተኛ ደግሞ ያየነው ምንድነው? የሁለተኛ ሊጻፈው ደግሞ ፕሬዘንት ኮንቲኒየስ ነው ማለት ነው። ኦልራይት ሶ ይሄንን ከያዛችሁልኝ የመጀመሪያው ፕሬዘንት ሲምፕል ነው፣ የሁለተኛው ፕሬዘንት ኮንቲኒየስ ነው። ሶ የመጀመሪያው እየተናገርን ያለ ነው we are talking about her habits፣ ስለ ሀቢቷ ነው ወይ ደግሞ ልምድ አላት እያልኩ ነው። በቃ ልማድ አለባት፣ ሁሌም ቲቪ ታያለች እያልኩ ስለ ሁሌ ነገሯ እያወራሁ ነው፣ ስለ ሀቢቷ ስለ ልምዷ እያወራሁ ነው። ነገር ግን የሁለተኛው ደግሞ she is watching TV ስል አሁን እያወራሁ ባለሁበት ሰዓት ላይ ምን እያደረገች ነው? ፊልም እያየች ነው፣ ቲቪ እያየች ነው እያልኩ እየተናገርኩ ነው ማለት ነው። this is the difference። hopefully ግልጽ ናት ብዬ አስባለሁ። በቃ ይህን ነገር በደንብ ማየት ይኖርባቸዋል። አሁን ላይ የምናደርገውን ነገር ስናገር ፕሬዘንት ኮንቲኒየስ እንጠቀም። ምን ይኖረዋል? አይኤንጂ ይኖረዋል። ግን ሁሌ የምናደርገው ነገር ደግሞ ሲሆን ምንም አይኖርም። ሳብጀክት ከዛ ተግባሩን ብቻ እናስቀምጣለን። አንደርስድ ግልጽ ነው ብዬ ተስፋ አደርጋለሁ። ጥያቄ ካላችሁ ማንኛውም ግልጽ ያልሆነ ነገር ካለ ደግሞ ኮሜንት ሴክሽን ላይ አሳውቁኝና በደንብ አብራራላችኋለሁ። ከዚህ በኋላ ደግሞ ቪዲዮዎችን አስቀምጥላችኋለሁ በደንብ እነሱ ታያላችሁ ማለት ነው። ታንክ ዩ ፎር ዋቺንግ ብራይን እንግሊሽ ላቭ ዩ ኦል።